ለምን አስፈለገ? ከኔ በላይ ማን እንጃ አንተ በተለይ አብረኸኝ ስላልነበርክ ስላላየኸኝ የኔን ጉዳት ላታይ ምናምን ትችላለህ። አሁን በዚህ ልክ የምታወራው ወይ የምትጨነቀው ከሷ አጠገብ ስለሆንክ ነው። እኔ ግን ከዚህ የበለጠ በጣም ብዙ ችግሮችን አሳልፌያለሁ። በጣም ብዙ ችግሮችን ብቻዬን። ኤፋ አትሊስት አንተ አለኸው፣ አሁን አንተ አለኸው፣ አቤል አለው። አቤላንም ቢሆን እንደ ጥፋተኛም ቢሆን እየገፋውም ቢሆን አቤልም አለው። ሁለታችሁም አላችሁ። እኔ ግን ብቻዬን የነበርኩበት ታይም ነበረ። ኤፋ አሁን አለንልሽ እኮ ሩታዬ፣ ስላለፈ አሁን አለንልሽ እኮ እኛ በቃ እኔም አቤልም በምፈልጋችሁ ሰዓት አልነበራችሁም ካጠገቤ። ነገሮች ከረፈዱ በኋላ መጣችሁም ለማስተካከል ፕሊስ አትሞክሩ። ማለት ለማስተካከል አትሞክሩ ስልክ ኤፋ በቃ እኔ የራሴ ረፍት ማድረግ በምፈልግበት ታይም መጣል እንድታስቆመኝ አልፈልግም። ምክንያቱም እኔ በተደጋጋሚ የተፈጠረ ነገር ነው። ብዙ ድል ለማንም እሰጣለሁኝ ማለት ብዙ ለማንም ስልክ እናንተ መጣችሁ እንድታናግሩኝም ሊሆን ይችላል። ብዙ ነገሮችን ታግሼ ከጠበቅኩኝ በኋላ የሆነ ውሳኔ ላይ ስደርስ ነው ሁላችሁም መጣችሁ ይሄ አይሆንም ይሄ ይሆናል ምናምን የምትሉኝ። ለምን? ከዚህ በፊት የት ነበራችሁ? ዛሬም እየተደገመ ያለው ነገር ይሄ ነው። እኔ ደግሞ ይሄ ነገር እንዳይፈጠር በተደጋጋሚ ብዙ ጊዜ ተናግሬያለሁ። ዛሬ አዲስ አይደለም የማወራው ነገር። ስለዚህ አሁንም የሆነ ውሳኔ ላይ ስደርስ አስቆማችሁኝ። ከዛ ነገ ደግሞ ሌላ ችግር ሲፈጠር አትመጡም ወይ አትኖሩም። ከዛ በኋላ እኔ ሌላ ውሳኔ ለመወሰን አንድ እርምጃ ስጓዝ ለምን እንዲያረክሽ ልትሉኝ ትመጡ ይሆናል። ይሄ ነገር ደግሞ መደጋገም የለበትም። በቃ ማቆም አለበት። ገባ? ስለዚህ እሱም ከራሱ ጋር መስራት አለበት። ራሱ ላይ በቃ ትኩረት አድርጎ ትግስት አድርጎ እኔ እንጃ ጥፋቴ ምንድነው ብሎ ቆም ብሎ ማስተዋል አለበት። ገባ? ኢቭን አሁን ራሱ ጥፋት እንዳለበት በደንብ ማየት አለበት። አሁን ራሱ እሷ ትምጣ እያለ ራሱ ጥፋት አለበት። ይሄ ነው ጥፋቱ ብዬ ግን ለእናንተ መናገር አልፈልግም። አንዳንድ የገባቸው ሰዎች አሉ። አሁንም እያጠፋ ነው። እሷ ትምጣም እያለ በነገር ላይ እያጠፋ ነው። የቱ ጋር ነው ጥፋቱ ብዬ ይሄ ነው ጥፋቱ ብዬ አሁን እንደዚህ ማውራት አልፈልግም። የቱ ጋር ነው ጥፋቱ ብለህ መጠየቅ ከፈለክ ደውለህ ጠይቀኝ፣ በደንብ አድርጌ አስረዳሃለሁ። እዚህ ጋር ግን መናገር አልፈልግም። እሱን እንደዚህ ነው ብዬ ማውራት አልፈልግም። አሁን እየሰራቸው ያላቸው ጥፋቶች ኢቭን አሁን ራሱ አለ እኮ አሁንም ትምጣም እያለ ግን ጥፋት አለበት እኮ። ለምን እንደዛ ያደርጋል? መናገር አለብኝ እሱንም ጥፋት እኔ አላረገውም። ሩታዬ አንቺ ጋር ማለት ነው ይዘኸኝ ሂድ እያለ ሌላ ነገር ውስጥ እየገባ ያለ ልጅ ነው። እግዚአብሔርን ግን ደግሞ እኔ እያስረዳሁት የሚመጣበትም ችግር እያስረዳሁት እየተረዳኝ አይደለም። ግን ነው ለዛ ለመጨረሻ ጊዜ ብዬ ነው አሁን ከሱ ጋርም ሊያገናኝሽ እሱን ራሱ እሷ ጋር ይዘኸኝ ያለችበት ቦታ ይዘኸኝ ሂድ ስትለኝ ሌላ ነገር እንዲፈጠር ስለማልፈልግ ላገናኘው ውጪ ላይ ብዬ ነው። በእናትሽ እኔ በጣም ነው ማከብርሽ፣ በጣም ነው እምወድሽ። እግዚአብሔርን ትዳራችሁ ላይ የሆነ ትንሽዬ ነገር እንዲፈጠር አልፈልግም። ግን ደግሞ ለመጨረሻ ጊዜ እንደ ወንድም የምታይኝ ከሆነ በእናትሽ ለአንድ ቀን ልጋፋሽ አይደለም ልጋፋሽ እኔ ፕሊስ እንትን አትበለኝ። ያለሽ መቀየር ትችያለሽ እንጂ እኔ መቀየር የማልችለውን ውሳኔ ላይ እንደዚህ ራሳችሁን ባታደርጉ ደስ ይለኛል። አንደኛ ነገር ማለት ነው ሩታዬ፣ አሁን እንደዚህ ሁሉ ችግር እየደረሰብሽ ያለው ማለት ነው ለመልካም ነው። እግዚአብሔር የሚወደውን ሰው ይፈትናል። ገብቶሻል አይደል? የሚወደውን ሰው ብዙ ታራ ገብቶ ይፈትናል። ግን ዋናው ያንቺ ጥንካሬ ነው። ገብቶሻል? ፈተናውን ማለፍ ትችይ አንቺ ነሽ። ጠንክረሽ ወይም ደግሞ የሆነ ነገር ማድረግ ስትችይ ነውና ሩታዬ፣ እሱም ደግሞ አንቺም ደክመሽ በቃ አይሆንም። ስለዚህ አንዳችሁ መሸነፍ ያለባችሁ ሩታዬ፣ በእናትሽ ለኛ ስትይ አንዳንድ ጊዜ ይኸውልህ ልንገርህ፣ ራሳችን ሆን ብለን በምናመጣው ጥፋትና ስህተት እግዚአብሔር ላይ ማላከክ ጥሩ አይደለም። ሰይጣንም ላይ ማላከክ ጥሩ አይደለም። ሰው እንደራሱም የሚያጠፋበት ታይሞችና ጊዜያቶች ስለሚኖሩ ይሄንን ጥፋት ያመጣው ወይ እኔ እግዚአብሔር ሊፈትነኝ ፈልጎ ምናምን ነው ብዬ ሳይሆን ማስበው በአብርሽ ስህተት ነው። በቃ ይሄ ነገር የተፈጠረው እግዚአብሔር ለምን ይወቀሳል ደግሞ በሱ ስራ እንዴ? ሩታዬሽ አሁን ለምን እንከራከራለን? እሺ በይንና በእናትሽ ትዳራችሁ መሀል እኮ ይሄ ቀላሉ ነገር ነው ማለት ይችላል። ገና ብዙ ነገር ማለት ነው ብዙ ነገር ሊፈጠር ይችላል። ግን ደግሞ አቤል ሊፈጠር ይችላል። እኔ እኮ አይፈጠርም እኮ አላልኩም አሁንም። ነገር ግን በተመሳሳይ መልኩ ተመሳሳይ ስህተት አመት ሙሉ ሊፈጠር አይችልም። በታሪክ ማንም ጋር ሊፈጠር አይችልም። በእናትሽ ሌላ ወሬ ማለት እኔን ሁሉ ጊዜ አስጨነቃችሁ ውሳኔ ማስቀየር ነው የምትፈልጉት? ማሳር ተጨንቀሽ ውሳኔ እንዲቀየር አይደለም። ግን ደግሞ ማለት ነው ይቅርታ አድርግለት በእናትሽ። እኔ መምጣት በምፈልገው ማለት እናንተ እንድትኖሩልኝ በምፈልገው ሰዓት ሳትገኙልኝ የራሴን ውሳኔ ወስኜ ስቀይር እንድታስጨንቁኝ አልፈልግም። ፕሊዝ ሩታኔ እኮ ከመጀመሪያው ጀምሮ ነው ያጠገብሽ ነበርኩ። አውቃለሁ
ግን ያኔ ማለት ሩታዬ ለምን ስላለፈው ነገር እናወራለን? ያለፈው ነገር እኮ መርሳት ይችላል። በቃ ጥፋት አጥፍተናል። እኔም ማብርሽም በቃ በደለን ሸራሳዝን መርሳት አልችልም። ይቅርታ አድርግልኝ። ለምን ጉዳት እንደዚህ የምታደነድኝ? ብዙ ነገሮችን ረስቼ ነው እዚህኛው ጉዳት ላይ ደረስኩት። ጉዳትሽ አይገባኝም ማለት አይደለም። ያሳለፍሻቸው ነገሮች ሙሉ የሞከርሻቸው ነገሮች ሙሉ አውቃለሁ። ግን ደግሞ ይሄ ልጅ ከልቡ ሆኖ ይቅርታ እየጠየቀሽ ነው። ተጸጽቷል ካለፈው ነገሩ። አሁን ደግሞ ለመጨረሻ ጊዜ ቢያንስ ይሄ ልጅ ለምንድን ነው ቡታጀራ የምትሄደው ብለሽ ጠይቂው። በቃ በማንም ምክንያት እኮ አይደለም፣ ባንቺ ምክንያት ነው። ለመጨረሻ ጊዜ ስነግርሽ ማለት ነው ሩታ፣ አሁን ይኸውልሽ ልክ ከቤት ስንወጣ ይሄ ቤት ሁለተኛ አልመለስም፣ መፍቻህን ሩታ ካገኛት ስጣትና መታ ትኖርበት ነው እያለኛል። ያው መፍቻ የቤቱ መፍቻ እግዚአብሔር ነው ይገርም መፍቻ ተቀብሎ እኮ። ስለዚህ እኮ ስጣትና በቃ ራሷ ማትመጣ ከሆነ ስጣት ነው ያለኝ እግዚአብሔር። አሁን ራሱ ነው አስቀድሞ እኮ የራሱን ውሳኔ ወስኗል። የኔ መምጣት ራሱ መጀመሪያ ሳይሰማ ሳያዳምጥ አንቺ እንድትመጪለት ኦልሬዲ የራሱን ውሳኔ ወስኗል። አቤል እንድትመጪለት ነው ሩታዬ። አንቺ በሌላ ነገር ብቻ ሁለታችሁ ናችሁ መኖር ያለባችሁ። አንቺ ጋር አብርሃም ጋር ነው መኖር ያለበት ይሄ ብቻ። ስለዚህ ለምን እንደዚህ ይሆናል?